በጣም እየቆጠረብኝ ነው። እንዳይቆጥርብኝ ምን ላድርግ? በአንድ ወር ውስጥ ለሁለት እና ለሶስተኛ ጊዜ ስሞላ ከመጀመሪያው ዋጋ በጣም ይጨምራል። ለምን? ሰላም እንዴት ናችሁ? ውድ የአሜን ኢንስቲትዩት ቴክኖሎጂ ቤተሰቦች፣ በርካታ ተከታዮቻችን በኢንቦክስ ስለ ስማርት ቆጣሪ እየጠየቁን ነው ያሉት። በጣም በርካታ ኢንቦክስ ነው እየገባልን ያለው። ሰሞኑን ፌስቡክ ላይም ቴሌግራም ላይም በተደጋጋሚ እየተጠየቁ ያሉ ጥያቄዎች አሉ። ለስማርት ቆጣሪ እንዴት እንደምንጠቀም ሙሉ መረጃውን ዛሬ እሰጣችኋለሁ። ምናልባት እዚህ ቪዲዮ ላይ ያላነሳሁት ሀሳብ ካለ ደግሞ ኮመንት ላይ ጥያቄያችሁን አስቀምጡልኝ። ሌላ ጊዜ ደግሞ እንደዚህ ሰርች ይዤላችሁ እመጣለሁ ማለት ነው። ስለዚህ ምን ነው የምናየው እዚህ ቪዲዮ ላይ የሚለው እናያለን። ለምሳሌ የመጀመሪያው ምንድነው የምናየው? ኤስቲኤስ ማለት ምን ማለት ነው? አጠቃላይ ስለ ኤስቲኤስ አጭር የሆነ ማብራሪያ ሰጣችኋለሁ። ይህ ቆጣሪ እውነት ይጠቅመናል ወይስ እንዴት ነው? ከነበረው ቆጣሪ አንጻር ሲታይ ምን ይመስላል? ብዙ ሰዎች እየተማረሩ ነው፣ የድሮ ይሻለናል እያሉ ማለት ነው። እሱን የምነግራችሁ ይሆናል በመረጃ አስደግፌ። በውስጥ መስመር የተጠየቁ በርካታ ጥያቄዎች አሉ። ከነዚህ ውስጥ ዋና ዋና የምላቸውን ጥያቄዎች ይዤላችሁ መጥቻለሁ። ከነዚህም ውስጥ አንደኛው በአንድ ወር ውስጥ ለሁለት እና ለሶስተኛ ጊዜ ስሞላ ከመጀመሪያው ዋጋ በጣም ይጨምራል። ለምን? ብዙ ስገዛ እንደ ኢትዮ ቴሌኮም መቀነስ ሲገባው ለምን ይጨምራል የሚል ጥያቄ ነው። ሁለተኛው በጣም እየቆጠረብኝ ነው፣ እንዳይቆጥርብኝ ምን ላድርግ የሚል ጥያቄ አለ። በሶስተኛ ደረጃ ካርድ እንዴት መሙላት እችላለሁ? ካርድ እንዴት መሙላት እችላለሁ ይላል። አራተኛ ካርድ ሞልቻለሁ ነገር ግን እየሰራልኝ አይደለም ይላል። አምስተኛ የሪቻርጅ ቶክን ቁጥር ከየት ነው የማገኘው የሚሉ ጥያቄዎች ናቸው። ስለዚህ እነዚህንና ሌሎችንም ዘርዘር አድርጌ ማብራራላችሁ ይሆናል። ለሌሎችም እንዲደርስ ሼር እያደረጋችሁ እስከ መጨረሻው ተከታተሉኝ። ወደ ቪዲዮ ኦኬ። የመጀመሪያው ኤስቲኤስ ማለት ምን ማለት ነው? እንግዲህ ኤስቲኤስ ማለት ስታንዳርድ ትራንስፈር ስፔሲፊኬሽን ማለት ነው። በቀጥታ ደግሞ በአማርኛ ትርጉሙ ምንድነው? ደረጃውን የጠበቀ የቁጥር ማስተላለፊያ ስርዓት ማለት ነው። ስለዚህ ዳይሬክት ስንተረጉመው ይሄ ነው። እንግዲህ ይህ በቅድመ ክፍያ ወይም ደግሞ ፕሪፔድ በምንላቸው የኤሌክትሪክ ቆጣሪዎች ላይ የገንዘብ ወይም የኃይል መረጃን ደህንነቱ በተጠበቀ መልኩ ለማስተላለፍ የምንጠቀምበት፣ ለምሳሌ ከቴሌብር ሊሆን ይችላል፣ ከባንኮች ሊሆን ይችላል፣ በቀጥታ ወደ ቆጣሪያችን ለማስተላለፍ የምንጠቀምበት ነው። ኦልሞስት ኢንተርናሽናሊም አብዛኞቹ ሀገራት እየተጠቀሙበት ያለው ነው። እኛ ሀገርም ደግሞ እንደምታዩት መጠቀም ጀምረናል ማለት ነው። ይህን ይመስላል ማለት ነው። ነገር ግን እስኪ አጠቃላይ ስለ ቆጣሪ ጄኔሬሽን ቆጣሪዎች እንዴት ነው ከየት ወደ የት ነው የመጡ የሚለውን አጠር አድርጌ ላሳያችሁ። ቆጣሪዎች በትውልድ ወይ ደግሞ በጄኔሬሽን ከፋፍለን ስናያቸው በአራት እንከፍላቸዋለን ማለት ነው። በአራት እንከፍላቸዋለን። የመጀመሪያው ትውልድ ወይ ደግሞ የፈርስት ጄኔሬሽን የምንለው ያው ሜካኒካል ቆጣሪ ነው እንደምታውቁት፣ የሚሽከረከረው ቆጣሪ ማለት ነው። ሁለተኛው ትውልድ የምንለው ደግሞ ኤሌክትሮኒክስ ወይ ደግሞ ዲጂታል ቆጣሪ ነው፣ የሚነበብ ንባብ ያለው ቆጣሪ ማለት ነው። ዲስፕላይ የሚያደርግ መረጃዎችን መውሰድ የምንችልበት ኤሌክትሮኒክ ወይ ደግሞ ኤልሲዲ ሜትር የሚባለው ነው ማለት ነው። ሶስተኛ ትውልድ የሚለው ደግሞ የመጀመሪያ ደረጃ ቅድመ ክፍያ ቆጣሪዎች ወይ ደግሞ ካርድ ሂደን አጽሞልተን የምንጠቀምበት ስፔሻሊ የጋራ መኖሪያ ቤቶች አካባቢ በብዛት ሲስተዋል የነበረው እና ለረጅም ጊዜ እኛ ሀገር ስንጠቀምበት የነበረው እሱ ሶስተኛው ትውልድ ነው። አራተኛ ጄኔሬሽን ኦር አራተኛው ትውልድ የሚባለው ደግሞ ስማርት ቆጣሪዎች የሚባሉት ቱዌይ ኮሚኒኬሽን ያላቸው በተጠቃሚውና በኢነርጂ ፕሮቫይደሩ መካከል ቱዌይ የሆነ ኮሚኒኬሽን ያላቸው በስልክም የሚሞሉ እንደገና ደግሞ ሲአዩ ወይ ደግሞ በከስተመር ኢንተርፌስ ዩኒት አማካኝነት የሚሞላ እጅግ በጣም ዘመናዊ የሆነና የመጨረሻው ትውልድ የሚባለው ነው ማለት ነው የቆጣሪ። ስለዚህ ይህን ይመስላል ማለት ነው ቆጣሪው። ይሄ ቆጣሪ አብዛኞቻችሁ የመጀመሪያው ብትመልሱልን አልተመቸንም፣ ቆጠረብን እያላችሁ ብዙ ችግሮች ያወጣችሁለት ነውና እውነት ለመናገር ይሄ ቆጣሪ እጅግ በጣም ዘመናዊና በጣም ልንጠቀም የሚገባ ቆጣሪ ነው። በዚህ አጋጣሚ እውነት ለመናገር የኢትዮጵያ ኤሌክትሪክ ዩቲሊቲ በጣም ትልቅ ስራ ነው እየሰራ ያለው። ሚዲያ ላይ ያለው አዌርነስ ለመፍጠር የሚያደርገው ነገር በጣም ጥሩ ነው። ሶሻል ሚዲያ ላይ ያለው አክቲቪቲ በጣም ደስ ይላል። እንደገና ደግሞ አሁን ይህን ዘመናዊ የሆነ ቆጣሪ ማምጣቱ ለራሱ ለድርጅቱም እንደገና ለተጠቃሚው እጅግ ትልቅ ነገር ነው ማለት ነው። ነገር ግን ምንድነው አብዛኞቹ ከስተመሮች እንደዚህ እንዲሉ ያደረጋቸው ተጠቃሚዎች አጠቃቀሙ ስላላወቁት አንዳንድ ክፍተቶች ስላሉባቸው ይመስለኛል እንደዚህ አይነት ነገሮች ያስነሳ እንጂ ይህ ቆጣሪ እጅግ ዘመናዊ የሆነ ቆጣሪ እና በጣም ይበል የሚያስብል ቆጣሪ ነው ማለት ነው። በነገራችን ላይ የኢትዮጵያ ኤሌክትሪክ አገልግሎት በጣም በብዙ መልኩ በጣም ለውጥ ላይ ያለ ተቋም ነው። በነካጃችሁ እንደ ውሃ ልማት አይነት ድርጅቶችንም በሳምንት አንድ ቀን ውሃ የሚልኩልንን አይነት ተቋማት ልምዳችሁን ሸር ብታረጓቸው አይ ቲንክ ጥሩ ነው ብዬ አስባለሁ። በዚህ አጋጣሚ የውሃ ጉዳይ በጣም አሳሳቢ የሆነ ነው አዲስ አበባ ላይ ይታወቃል። ስለዚህ ያው ጥቅሙ ምንድነው ወደሚለው ነገር ስንሄድ የመጀመሪያው ነገር ፍጹም አስተማማኝ ደህንነት አለው ወይ ደግሞ ሃይ ሴኩሪድ ነው ማለት ያው ቅድም እንዳልኳችሁ ነው። በኤስቲኤስ አማካኝነት ነው ካርዶች የሚሞሉት። በጣም ሴኩሪድ ነው።
በጣም ዘመናዊነቱም ይሄ ሲስተም ቴክኖሎጂ መጠቀሙም በጣም ልዩ ያደርገዋል ማለት ነው። ሁለተኛው ደግሞ ደንበኞች ጊዜና ቦታ ሳይገድባቸው ኤኒ ታይም ኤኒዌር ሆነው ምን ማድረግ ይችላሉ ማለት ነው፣ ካርዳቸውን መሙላት ይችላሉ ማለት ነው። እንደሌላ ጊዜው ሂዶ መሰለፍ የለ፣ መጉላላት የለ፣ ምን የለ፣ በዓል ነው የለ፣ ምን የለ፣ ኤኒ ታይም በምንም አይነት ሁኔታ ሳይገደቡ በፈለጉት ሰዓት መሙላት ይችላሉ ማለት ነው። በሶስተኛ ደረጃ የሚጠቀሙትን የኃይል ፍጆታ በቀላሉ ማወቅና ማኔጅ ማድረግ ይችላሉ። ለምሳሌ መቀነስ፣ አጠቃቀማቸውን እንዲቀንሱ፣ የትኛው ነው በጣም እየቆጠረብኝ ያለው፣ ምንድን ነው መቀነስ ያለብኝ የሚሉትን ነገሮች በደንብ አውቀው ማድረግ ይችላሉ። እንደገና ደግሞ ሂሳባቸውንም ይሄ ከውዝፍ ከምናምን እየተባለ ካላስፈላጊ ወጪ ሴኩርድ ያደርጋቸዋል ማለት ነው። በአራተኛ ደረጃ እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ባለሙያዎች ምን ማድረግ ይችላሉ ማለት ነው፣ ወደ ቆጣሪው መምጣት ሳይጠበቅባቸው ወይ ደግሞ እየዞሩ ይህን ነገር ማድረግ ሳይጠበቅባቸው ሲስተም ላይ ምን ማድረግ ይችላሉ፣ ሞኒተር ማድረግ ይችላሉ። ሲስተም ላይ እየተከታተሉ ለምሳሌ የኃይል መቆራረጥ ካለ፣ የኃይል ስርቆት ካለ፣ ሌሎችም አላስፈላጊ ነገሮች ካሉ ምን ማድረግ ይችላሉ ማለት ነው፣ ሲስተም ላይ ሆነው ማቋረጥ ይችላሉ፣ መቀጠል ይችላሉ። ሌሎች አላስፈላጊ ነገሮችንም ሂደው ፊክስ ለማድረግ ሜንቴን ለማድረግ ላይን ላይ ትራንስፎርመር ላይ ችግር ካለ በቀላሉ አድሬስ ማድረግ ይችላሉ ማለት ነው። አምስተኛው የኤሌክትሪክ ብክነትን ይቀንሳል ነው። እንግዲህ ያኛው ቆጣሪ በጣም ኢነርጂ እንደሚያባክን ይታወቃል። ይሄኛው ደግሞ ኢነርጂ ቆጣቢ በመባል ይታወቃል ማለት ነው። በነገራችን ላይ በጣም በርካታ ጥቅም ያለው ቆጣሪ ነው። ነገር ግን ከብዙ በጥቂቱ የተወሰኑትን በዚህ መልኩ ላብራራላችሁ ብዬ ነው፣ ቪዲዮ እንዳይረዝም ማለት ነው። ኦኬ፣ በኢንቦክስ ወደ ተላኩልን ጥያቄዎች ስንሄድ አንደኛው ጥያቄ ምን ይላል? ለሁለተኛና ለሶስተኛ ጊዜ ስሞላ ከመጀመሪያው ዋጋ ለምን ይጨምራል ይላል። ለምን እንደጨመረባችሁ በደንብ አሳያችኋለሁ። እዚህ ጋር እስከ መጨረሻው ተከታተሉኝ። እንግዲህ ይሄ እንደምታዩት የኢትዮጵያ ኤሌክትሪክ ዩቲሊቲ በኳርተር ከፋፍሎ የሚያስከፍለው ታሪፍ ነው። እንግዲህ ለመኖሪያ ቤት አጠቃላይ ስንት እርከን አለው? 7 እርከን አለ። 7 እርከን ነው ያለው። የኢትዮጵያ ኤሌክትሪክ አገልግሎት ወይም ኢኢዩ ባጭሩ የሚፈልገው ምንድነው? ኢነርጂ እንዳይባክን ነው። ልክ እንደነ ኢትዮ ቴሌኮም በተጠቀምነው ልክ ኢንከሬጅ የሚያደርግ አይነት ሲስተም ሳይሆን ምንድነው ቆጥበን እንድንጠቀም የሚያደርግ ነው። ኢነርጂ ቆጣቢ እቃዎችን እንድንጠቀም ቆጥበን እንድንጠቀም የሚያበረታታ ነው። ምክንያቱም ኢነርጂ ሊሚትድ ሪሶርስ ነው። ሁለተኛ ደግሞ እንደምታውቁት እኛ ሀገር ላይ በጣም ብዙ የመብራት አገልግሎት የማያገኙ አካባቢዎች አሉ። ኢነርጂ እንዳይባክን ቆጥበን እንድንጠቀም የሚያደርግ ሲስተም ስለሆነ ምንድነው ትንሽ ለሚጠቀም ታሪፉ ወይ ደግሞ ማባዣው ትንሽ ነው፣ ድጎማም አለው። ከዛ እየጨመረ ሲሄድ ምንድነው የሚያደርገው ፍጆታችን በዛው ልክ ደግሞ በከስተመር ኢንተርፌስ ዩኒት አማካኝነት የሚሞላ እጅግ በጣም ዘመናዊ የሆነና የመጨረሻው ትውልድ የሚባለው ነው ማለት ነው የቆጣሪ። ስለዚህ ይህን ይመስላል ማለት ነው ቆጣሪው። እንግዲህ ይሄ ቆጣሪ አብዛኞቻችሁ የመጀመሪያውን ብትመልሱልን እንደው ይሄ ቆጣሪ ምን በጣም አልተመቸንም ቆጠረብን እያላችሁ ብዙ ችግሮች ያወጣችሁለት ነውና እውነት ለመናገር ይሄ ቆጣሪ እጅግ በጣም ዘመናዊና በጣም ልንጠቀም የሚገባ ቆጣሪ ነው። በዚህ አጋጣሚ እውነት ለመናገር የኢትዮጵያ ኤሌክትሪክ ዩቲሊቲ በጣም ትልቅ ስራ ነው እየሰራ ያለው። ሚዲያ ላይ ያለው አዌርነስ ለመፍጠር የሚያደርገው ነገር በጣም እጅግ በጣም ጥሩ ነው። ሶሻል ሚዲያ ላይ ያለው አክቲቪቲ በጣም ደስ ይላል። እንደገና ደግሞ አሁን ይህን ዘመናዊ የሆነ ቆጣሪ ማምጣቱ ለራሱ ለድርጅቱም እንደገና ለተጠቃሚው እጅግ ትልቅ ነገር ነው ማለት ነው። ነገር ግን ምንድነው አብዛኞቹ ከስተመሮች እንደዚህ እንዲሉ ያደረጋቸው ተጠቃሚዎች አጠቃቀሙ ስላላወቁት አንዳንድ ክፍተቶች ስላሉባቸው ይመስለኛል እንደዚህ አይነት ነገሮች ያስነሳ እንጂ ይህ ቆጣሪ እጅግ ዘመናዊ የሆነ ቆጣሪ እና በጣም ይበል የሚያስብል ቆጣሪ ነው ማለት ነው። በነገራችን ላይ የኢትዮጵያ ኤሌክትሪክ አገልግሎት በጣም በብዙ መልኩ በጣም ለውጥ ላይ ያለ ተቋም ነው። በነካጃችሁ እንደ ውሃ ልማት አይነት ድርጅቶችንም በሳምንት አንድ ቀን ውሃ የሚልኩልንን አይነት ተቋማት ልምዳችሁን ሸር ብታረጓቸው አይ ቲንክ ጥሩ ነው ብዬ አስባለሁ። በዚህ አጋጣሚ የውሃ ጉዳይ በጣም አሳሳቢ የሆነ ነው አዲስ አበባ ላይ ይታወቃል። ስለዚህ ያው ጥቅሙ ምንድነው ወደሚለው ነገር ስንሄድ የመጀመሪያው ነገር ፍጹም አስተማማኝ ደህንነት አለው ወይ ደግሞ ሃይ ሴኩሪቲ ነው ማለት ያው ቅድም እንዳልኳችሁ ነው። በኤስቲኤስ አማካኝነት ነው ካርዶች የሚሞሉት። በጣም ሴኩሪቲ ነው። በጣም ዘመናዊነቱም ይሄ ሲስተም ቴክኖሎጂ መጠቀሙም በጣም ልዩ ያደርገዋል ማለት ነው። ሁለተኛው ደግሞ ደንበኞች ጊዜና ቦታ ሳይገድባቸው ኤኒ ታይም ኤኒዌር ሆነው ምን ማድረግ ይችላሉ ማለት ነው፣ ካርዳቸውን መሙላት ይችላሉ ማለት ነው። እንደሌላ ጊዜው ሂዶ መሰለፍ የለ፣ መጉላላት የለ፣ ምን የለ፣ በዓል ነው የለ፣ ምን የለ፣ ኤኒ ታይም በምንም አይነት ሁኔታ ሳይገደቡ በፈለጉት ሰዓት መሙላት ይችላሉ ማለት ነው። በሶስተኛ ደረጃ የሚጠቀሙትን የኃይል ፍጆታ በቀላሉ ማወቅና ማኔጅ ማድረግ ይችላሉ። ለምሳሌ
መቀነስ አጠቃቀማቸውን እንዲቀንሱ የትኛው ነው በጣም እየቆጠረብኝ ያለው ምንድነው መቀነስ ያለብኝ የሚሉትን ነገሮች በደንብ አውቀው ማድረግ ይችላሉ። እንደገና ደግሞ ሂሳባቸውንም ይሄ ከውዝፍ ከምናምን እየተባለ ካላስፈላጊ ወጪ ሴኩርድ ያደርጋቸዋል ማለት ነው። በአራተኛ ደረጃ እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ባለሙያዎች ምን ማድረግ ይችላሉ ማለት ነው። ወደ ቆጣሪው መምጣት ሳይጠበቅባቸው ወይ ደግሞ እየዞሩ ይህን ነገር ማድረግ ሳይጠበቅባቸው ሲስተም ላይ ማድረግ ይችላሉ፣ ሞኒተር ማድረግ ይችላሉ። ሲስተም ላይ እየተከታተሉ ለምሳሌ የኃይል መቆራረጥ ካለ፣ የኃይል ስርቆት ካለ፣ ሌሎችም አላስፈላጊ ነገሮች ካሉ ምን ማድረግ ይችላሉ ማለት ነው። እዛው ሲስተም ላይ ሆኖ ማቋረጥ ይችላሉ፣ መቀጠል ይችላሉ። ሌሎች አላስፈላጊ ነገሮችንም ሄደው ፊክስ ለማድረግ ሜንቴን ለማድረግ ላይ ትራንስፎርመር ላይ ችግር ካለ በቀላሉ አድሬስ ማድረግ ይችላሉ ማለት ነው። አምስተኛው የኤሌክትሪክ ብክነትን ይቀንሳል ነው። እንግዲህ ያኛው ቆጣሪ በጣም ኢነርጂ እንደሚያባክን ይታወቃል። ይሄኛው ደግሞ ኢነርጂ ቆጣቢ በመባል ይታወቃል ማለት ነው። በነገራችን ላይ በጣም በርካታ ጥቅም ያለው ቆጣሪ ነው። ነገር ግን ከብዙ በጥቂቱ የተወሰኑትን በዚህ መልኩ ላብራራላችሁ ብዬ ነው ቪዲዮ እንዳይረዝም ማለት ነው። ኦኬ ከዚህ በመቀጠል እንግዲህ ወደ ጥያቄዎቹ ስንሄድ በኢንቦክስ ወደ ተላኩልን ጥያቄዎች ስንሄድ አንደኛው ጥያቄ ምን ይላል? ለሁለተኛና ለሶስተኛ ጊዜ ስሞላ ከመጀመሪያው ዋጋ ለምን ይጨምራል ይላል። እንግዲህ ሌላኛው ጥያቄ ይሄ ነው። ለምን ይጨምርብኛል ነው የሚለው። የሚጨምርበትን ለምን እንደጨመረብህ ወይም ለምን እንደጨመረባችሁ በደንብ አሳያችኋለሁ። እዚህ ጋር እስከ መጨረሻው ተከታተሉኝ። እንግዲህ ይሄ እንደምታዩት የኢትዮጵያ ኤሌክትሪክ ዩቲሊቲ በኳርተር ከፋፍሎ የሚያስከፍለው ታሪፍ ነው። እንግዲህ ለመኖሪያ ቤት አጠቃላይ ስንት እርከን አለው? 7 እርከን አለ። 7 እርከን ነው ያለው። የኢትዮጵያ ኤሌክትሪክ አገልግሎት ወይም ኢኢዩ ባጭሩ የሚፈልገው ምንድነው? ኢነርጂ እንዳይባክን ነው። ልክ እንደነ ኢትዮ ቴሌኮም በተጠቀምነው ልክ ኢንከሬጅ የሚያደርግ አይነት ሲስተም ሳይሆን ምንድነው ቆጥበን እንድንጠቀም የሚያደርግ ነው። ኢነርጂ ቆጣቢ እቃዎችን ቆጥበን እንድንጠቀም የሚያበረታታ ነው። ምክንያቱም ኢነርጂ ሊሚትድ ሪሶርስ ነው። ሁለተኛ ደግሞ እንደምታውቁት እኛ ሀገር ላይ በጣም ብዙ የመብራት አገልግሎት የማያገኙ አካባቢዎች አሉ። ኢነርጂ እንዳይባክን ቆጥበን እንድንጠቀም የሚያደርግ ሲስተም ስለሆነ ምንድነው ትንሽ ለሚጠቀም ታሪፉ ወይ ደግሞ ማባዣው ትንሽ ነው፣ ድጎማም አለው። ከዛ እየጨመረ ሲሄድ ምንድነው የሚያደርገው ፍጆታችን በዛው ልክ እንትኑ እየበዛ ይሄዳል ማለት ነው። ለምሳሌ አሁን እዚህ ጋር 4 ኳርተር ነው ያለው በአንድ ዓመት ውስጥ። የመጀመሪያውን ብንወስድ ለምሳሌ እዚህ ጋር ሐምሌ፣ ነሐሴ፣ መስከረም ነው የሚል ኦልሬዲ አልፏል። አሁን ምን ላይ ነው ያለነው? ሚያዝያ፣ ግንቦትና ሰኔ ላይ ነው ያለነው። ሚያዝያ፣ ግንቦትና ሰኔ ላይ ነው ያለነው እንደምታዩት። ስለዚህ የዚህን ብንወስድ ለምሳሌ ይኸው እንደምታዩት የመጀመሪያው 0.9184 ነው ማባሻው ማለት ነው። እስከ ምን ከ0 እስከ 50 ለሚጠቀም ሰው የመጀመሪያው እርከን ላይ ማለት ነው። በጣም ዝቅተኛ ነው። ስለዚህ 0.9 ገደማ ነው ማባሻው ማለት ነው። ከዛ ይውላችሁ ከ51 እስከ 100 ስንገባ ደግሞ ስንት ይመጣል? ይኸው ከጥፍ በላይ ሆነ፣ 2.2 ሆነ። ከ51 እስከ 100 ይኸው ከ51 እስከ 100 ሲሆን ከጥፍ በላይ ሆነ። ከዛ ከ101 እስከ 200 ሲሆን ደግሞ ምን ይሆናል? 3 ይሆናል። ስለዚህ እንዴት ነው መሰላችሁ ሁለተኛው ስትገዙ የጨመረባችሁ ትልቁ ምክንያት እንግዲህ ስማርት ቆጣሪዎች በፈረንጆች ነው አቆጣጠራቸው በፈረንጆች ነው። ስለዚህ ዛሬ ለምሳሌ ጁን ነው። ጁን 1 ላይ ገዝቼ ቀጣይ ጁን 10 ላይ ብገዛ በአንድ ወር ውስጥ ነው እንደገዛሁት ቆጣሪው የሚያስበው ማለት ነው። ስለዚህ ምን ይሆናል ማለት ነው 100 በገዛ 200 ሆነ ማለት ነው። የ200 ደግሞ እዚህ ጋር የምታዩት ነው። ከ1 እስከ 200 ባለው ታሪፉ 3.7 ነው ማባዣው ማለት ነው። ስለዚህ ለምሳሌ ሌትሳይ የመጀመሪያ የገዛ ነው ከ50 እስከ 100 በሚለው 100 ብንገዛ ስናባዛው ስንት ይሆናል? 2.2 በምናምን በመቶ ሲባዛ 220 ገደማ ይሆናል። ለምሳሌ ከዚህ በላይ ነው እናንተ የምትከፍሉት። ለምን? ከታች አገልግሎት ክፍያ አለ። ለምሳሌ እዚህ ጋር እንደምታዩት 17 ብር ይደመርበታል። 220 ሲደመር 17 ሆኖ አንድ ላይ ሲደመር ስንት ይሆናል? 230 ገደማ ይመጣል ማለት ነው። በዚህ መልኩ እያደረጋችሁ ነው የምትከፍሉት ማለት ነው። አሁን ለምሳሌ የመጨረሻው ከ500 በላይ የሚጠቀም ተጠቃሚ ስመጣ ማባሻው ስንት ይሆናል ማለት ነው? ኦልሞስት ወደ 6 የተጠጋ ነው። እዚህ ጋር እንደምታዩት ይሄው እዚህ ጋር ይሄ ነው ማለት ነው። በጣም ትልቅ ነው የሚሆነው፣ በጣም ብዙ ነው እያለ የሚቀጥለው ደግሞ ከሐምሌ ጀምሮ ደግሞ በአዲሱ በጀት ዓመት ደግሞ ይኸው ታሪፉ በተወሰነ ደረጃ እየጨመረ ይሄዳል ማለት ነው። ስለዚህ በአጭሩ እንድታባክኑ ኢንከሬጅ የሚያደርግ አይደለም። ኢነርጂ ቆጣቢ እቃዎችን እንድትጠቀሙ ቆጥባችሁ እንድትጠቀሙ ነው ዋናው። ሊሚትድ የሆነ ሪሶርስ ነው። እንደዛ ነው ዓላማው። ለዛ ነው ሁለተኛ ላይ እንትን ስትሉት የቱ ጋር ሄዳል ማለት ነው። በ0.9184 ተባዝቶ የገዛችሁት
እንደገና ደግማችሁ በዛ ወር ውስጥ 100 ስትገዙ 200 ሆነ ማለት ነው። ስለዚህ ማባዣው ምን ይሆናል ማለት ነው? 2.2131 የሚለው ማባዣ ይሆንና በዚህ ተባዝቶ ክፍያውን ተከፍላላችሁ ማለት ነው። ምንድነው የሚያደርገው? በዚህ አባዛና የመጀመሪያውን ነው የሚቀንስላችሁ። ገብቷችኋል? እዚህ 200 ብር የገባ በአንድ ወር ውስጥ ስለሆነ የገዛችሁት ማለት ነው። ስለዚህ በተቻለ መጠን አንደኛው ይሄ ነው ማለት ነው። ወደ ሁለተኛው ጥያቄ ሲሄድ ደግሞ በጣም እየቆጠረብኝ ነው፣ እንዳይቆጥርብኝ ምን ላድርግ ነው የሚለው። ስለዚህ ይህም በጣም በተደጋጋሚ የመጣ ጥያቄ ነው ባይዘው እና አሁን እዚህ ጋር ስለምንድን ነው የሚቆጥርባችሁ? የቆጠረባት ትልቁ ምክንያት ስለምንድን ነው የሚለውን እንየው። በክረምት ልዩ ስልጠና ይዘን መጥተናል። በጣም በታላቅ ቅናሽ በአንድ ወር ብቻ ሰልጥናችሁ ቀጥታ ወደ ስራ የምትገቡበት አይነት ስልጠና ነው ይዘንላችሁ የመጣ ነው። በተቻለ መጠን ፈጥናችሁ በመመዝገብ የድሉ ተጠቃሚ መሆን ትችላላችሁ። ትንሽ ቀን ነው የቀረው። ስልጠናችን ደግሞ እጅግ በጣም ተመጣጣኝ ነው። ምናልባት እንኳን ከጎረቤት ሀገር ጋር ከነ ጅቡቲ ጋር ከነ ኬንያ ጋር ከነ ኡጋንዳ እና ከነ ሩዋንዳ ጋር እንዲሁም ከነ ታንዛኒያ ጋር እናነጻጽረው የእነሱ $800 $1000 ነው እንግዲህ ለስልጠና የሚያስከፍሉት። እኛ ጋር ግን ከ40 እስከ $45 ብቻ ከፍላችሁ መሰልጠን ትችላላችሁ። ስለዚህ ዋጋችን በጣም ዝቅተኛውን ክፍያ እያስከፈልን ያለ ነው ከአፍሪካ ጎረቤት ሀገሮቻችን እኛ ነን። ይህን እድል ተጠቀሙበት ነው እያልኳቸው ያለሁት። ምንድነው በተቻለ መጠን አንደኛ በጣም ኢነርጂ ኮንሱም የሚያደርጉ እቃዎችን መቀየር። ለምሳሌ ይሄ ድሮ መብራቶች ካሉ በኤልኢዲ መብራት መቀየር። ሁለተኛ ደግሞ ስትገዙ መጠንቀቅ። ለምሳሌ ግዢ ስትፈጽሙ በአንድ ወር ውስጥ ለምሳሌ 200 ከሆነ የሚበቃችሁ 200 ገዝታችሁ በአንድ ገዝ ለምሳሌ ዛሬ ጁን 1 በፈረንጆች ብገዛ እስከ ጁን 30 ኦር 31 ድረስ ምን ሊሆን ይችላል? በዛን ጊዜ ውስጥ ከገዛው ወደሚቀጥለው እርከን ነው የሚያሸጋግረኝ ማለት ነው። ስለዚህ እናንተ ዝም ብላችሁ ስታስታውሱት ብቻ ሊያልቅ ነው ብላችሁ ከምትገዙ ይህንን ማስባችሁ ምን ማድረግ አለባችሁ? 30 ካለፈች በኋላ በሚቀጥለው አንድ መግዛት ትችላላችሁ ማለት ነው። ምክንያቱም ሲስተሙ ሪሴት ስለሚያደርገው ተመልሶ ከየትኛው ነው የሚጀምረው? ከዚህ ከእርከን 1 ነው የሚጀምረው ወይ ደግሞ ከቱ ነው የሚጀምረው። ስለዚህ ከዚህ ስለሆነ ከቱ ስለሆነ የሚጀምረው ተመልሶ እዚህ ጋር ስለሆነ የሚጀምረው እናንተ በሱ ብትገዙ ተጠቃሚ ትሆናላችሁ ማለት ነው። ሌላኛው እንግዲህ በተቻለ መጠን በማትጠቀሙ ጊዜ ሶኬቶችን መነቃቀል። ለስፔሻሊ ማሞቂያ ውሃ ካለውን ካያችሁት ውሃ ይሞቃል። ከዛ ቴርሞስታቱ ያጠፋውና ይቀዘቅዛል። ሲሞቅ ደግሞ ቴርሞስታቱ ኦን ይሆናል። ስለዚህ ያለ ማቋረጥ 24 ሃወር ነው የሚሰራው ዝም ብላችሁ ሰክታችሁ ከተዋችሁት ወተር ሂተር ማለት ነው። ስለዚህ የውሃ ማሞቂያዎችን በተቻለ መጠን መንቀል ማትጠቀሙት ከሆነ ተነቅሉትና ዘንድ ምንድነው የምታደርጉት? እሱን ነቀላችሁት። ከዛ በኋላ ከነቀላችሁ በኋላ ሻወር ከመውሰዳችሁ 15 ደቂቃ ቀደም ብላችሁ ተሰኩትና ሲሞቅ ሻወር ተወስዳላችሁ። አሁንም ሲጨርሱ ነቅላችሁ ብታስቀምጡት ኢነርጂ መቆጠብ ትችላላችሁ ማለት ነው። ስለዚህ በተቻለ መጠን እነዚህን በመጠቀም አሞላላችሁን በማሳመር ኢነርጂ ኢፊሸንት የሆኑ እቃዎችን በመጠቀም ምን ማድረግ ትችላላችሁ ማለት ነው። ኢነርጂያችሁን መቆጠብ ትችላላችሁ ማለት ነው። ስለዚህ እንዳይቆጥርባችሁ ይህን አድርጉ። ሁለተኛ ደግሞ አሁን እንዳልኳችሁ ነው። ለምሳሌ ዋናውና መሰረታዊ ነገር እዚህ ቆጣሪ ላይ ልዩነት ሊፈጥር ይችላል ብዬ የማስበው ይሄ በወር ውስጥ ደጋግሞ መግዛት ስትገዙ ምን እየሆነ ነው የሚሄደው? አድ እያደረገ 100 ገዝታችሁ ቀጣዩ 100 ስትገዙ 200 ይሆንና ይኸው እዚህ እርከን ላይ ይመጣል። 200 ከነበራችሁ አሁን 100 ከገዛችሁ ወደሚቀጥለው ቀጣይ ይሄዳል እና እንደዛ እያለ ስለሚጨምርባችሁ በተቻለ መጠን እናንተ ይህን በጥንቃቄ ማድረግ ይኖርባችኋል ማለት ነው። ወደ ሶስተኛው ጥያቄ ሲሄድ ካርድ እንዴት ነው መሙላት የምችለው ነው። ካርድ እንግዲህ ለመሙላት ሁለት መንገዶችን ትጠቀማላችሁ። ከነዚህም ውስጥ አንደኛው በስልክ መሙላት ነው። ዳይሬክት በስልክ ነው የምትሞሉት። በስልክ ለመሙላት በጣም ሲምፕል እና ኢዚስት የሆነው መንገድ በስልክ መሙላት ነው። በተቻለ መጠን ምንድነው የሚሆነው የቆጣሪውን መለያ ቁጥር ትይዛላችሁ የቆጣሪዎቻችሁን። እሱን ከያዛችሁ በኋላ ወደ ማንኛውም መተግበሪያ ለምሳሌ በቴሌብር ሊሆን ይችላል፣ በንግድ ባንክ ሊሆን ይችላል፣ አዋሽ ባንክም በእነሱ መክፈል ትችላላችሁ። ሌሎች ባንኩ ላይም ካለ ቼክ አድርጋችሁ በሱ መልኩ ምን ታደርጋላችሁ ማለት ነው። በምትጠቀሙት ትሄዱና ጀስት የኢትዮጵያ ኤሌክትሪክ አገልግሎት ወይ ደግሞ ኢኢዩ የሚል ሲስተም ትፈልጉና ዘን ፕሪፔድ የሚል ምርጫ አማራጭ ይመጣላችኋል። ፕሪፔድ ብላችሁ ትመርጡታላችሁ። እዛ ላይ ምን ታደርጋላችሁ የምትፈልጉትን ያህል ኪሎ ዋት መርጣችሁ መግዛት ነው ማለት ነው። ከገዛችሁ በኋላ በኤስኤምኤስ ምን ይመጣላችኋል? ሙሉ መረጃው ይመጣላችኋል። ሪቻርጅ ቶክን ቁጥር የሚባል ይመጣላችኋል ማለት ነው። ስለዚህ አሁን ሞልታችሁታል። ቆጣሪው አክሴፕት ብሎ ምን ያደርጋል ማለት ነው። ጠፍቶ ከነበረ ወይ ደግሞ አልቆባችሁ ከነበረ መብራት ይጀምራል ማለት ነው። ነገር ግን ይህን ሲስተም ተጠቅማችሁ ምናልባት ካርዱ ገብቷል አልገባም የሚለው ማየት ከፈለጋችሁ ሳይዘጋባችሁ ሲአይዩ ላይ ወይ ደግሞ ከስተመር ኢንተርፌስ ዩኒት የሚባለው ዲቫይስ ተጠቅማችሁ ስትጠይቁ ያላችሁን ባላንስ ያሳያችኋል ማለት ነው። ስለዚህ ተሞልቷል አልተሞላም የሚለው ማረጋገጥ ትችላላችሁ ማለት ነው። ለምሳሌ ሲስተሙ ኦፍላይን ሞድ ከሆነ ቆጣሪያችሁ በኔትወርክ ኢሹ ምክንያት ከሲስተሙ ጋር ካልተገናኘ ምን ይሆናል? ወደ ቆጣሪያችሁ አልገባም ማለት ነው። ስለዚህ ይሄኔ ምንድነው የምታደርጉት? ሲአይዩ ወይ ደግሞ ከስተመር ኢንተርፌስ ዩኒት በሬዲዮ ፍሪኩዌንሲ ስለሆነ ከቆጣሪያችሁ ጋር የተገናኘው
እሱን ተጠቅማችሁ መሙላት ትችላላችሁ ማለት ነው። እንዴት ነው በዚህ የምትሞሉት? ልክ ከላይ የተላከላችሁ ቶክን ቁጥር ብዬ ባለ 20 ዲጂት ቶክን ቁጥር ብዬ ነግሬያችኋለሁ። እሱን ተጠቅማችሁን እሱንና ሲአይዩ ተጠቅማችሁ መሙላት ትችላላችሁ ማለት ነው። ስቴፕ 1 ላይ ምንድን ነው የምታደርጉት? ይሄ ከስተመር ኢንተርፌስ ዩኒት ከቆጣሪው ጋር ካልተገናኘ ማገናኘት አለባችሁ። ለማገናኘት ደግሞ 59 69 86 86 ብላችሁ ትጽፉና ሰማያዊ ምልክቷን ተጭናችሁ ኢንተር ትሉታላችሁ። ሶ ምን ያደርጋላችኋል? ኮኔክት ያደርጋል ማለት ነው። ኮኔክት ካደረገ በኋላ በቴሌብር ወይ ደግሞ በባንክ በከፈላችሁበት የተላከላችሁን ባለ 20 ዲጂት ቶክን ቁጥር ትጽፉና አሁንም የሰማያዊ ምልክቷን ወይ ደግሞ የኢንተር ምልክቷን በመጫን ምን ታደርጋላችሁ ማለት ነው? ትሞላላችሁ ማለት ነው። ከዛ በኋላ እዛው ላይ 170 ተጭናችሁ ጀስት ሞልቷል አልሞላም ወይ ደግሞ ባላንስ ስንት ነው የቀረኝ ክሬዲት ስንት ነው የሚለውን ነገር ማየት ትችላላችሁ ማለት ነው። ሶ በዚህ መልኩ መሙላት ትችላላችሁ ማለት ነው። ወደ አራተኛውና አምስተኛው ጥያቄ ሲሄድ ካርድ ሞልቻለሁ፣ ነገር ግን መብራት አይሰራም። ቀደም ያልኩት ነገር ነው። ለምሳሌ ኦፍላይን ላይ ከሆነ አገልግሎቱን ገዝታችኋል፣ ነገር ግን ወደ ቆጣሪያችሁ አልገባም። ለምን? በኔትወርክ ምክንያት ሊሆን ይችላል። ስለዚህ በተቻለ መጠን እናንተ ማድረግ የሚጠበቅባችሁ ምንድነው? በሲአይዩ አማካኝነት ማረጋገጥ አለባችሁ። ለምሳሌ መጀመሪያ ገዝታችሁ ካልሰራላችሁ አልገባም ማለት ሲአይዩ ላይ ሄዳችሁ 170 ብላችሁ ጽፋችሁ የሰማያዊ ምልክቷን ተጭናችሁ በሱ መልኩ ቼክ ማድረግ ትችላላችሁ ማለት ነው። ሶ እንደዚህ አድርጋችሁ ካልሰራላችሁ ወይ ደግሞ ካልተሞላ በሲአይዩ አማካኝነት መሙላት ይኖርባችኋል ማለት ነው እንጂ ድጋሜ መግዛት የለባችሁ። ይህን ሁሉ አድርጋችሁ ካልቻላችሁ ደግሞ 905 ላይ ደውላችሁ ደግሞ እርዳታ መጠየቅ ትችላላችሁ ማለት ነው። አምስተኛም የሪቻርጅ ቶክን ቁጥር ከየት ነው የማገኘው ነው የሚለው። እንግዲህ ይሄ ቅድም ተናግሬያለሁ። በቴሌብር ወይ ደግሞ በባንኮች ስንከፍል የሚላክልን ቁጥር አለ፣ እሱ ቁጥር ነው ማለት ነው። የኢነርጂ ሜትር የነበረው መረጃ ይህን ይመስላል። ምናልባት ተጨማሪ ጥያቄ ያልነካሁት ያልዳሰስኩት ነገር ካለ እናንተ ኮመንት ላይ ጻፉልኝ። በተረፈ እንግዲህ አሜን ኢንስቲትዩት ቴክኖሎጂ በርካታ ወጣቶች የክህሎት ስልጠና እያሰለጠነ በቀጥታ ወደ ስራ እያስገባ ይገኛል። በርካታ ወጣቶችም በኤሌክትሪካል ኢንጂነሪንግ ነው የተመረኩት፣ በሲቪል ኢንጂነሪንግ ነው የተመረኩት፣ በማኔጅመንት ነው የተመረኩት፣ በአካውንቲንግ ነው የተመረኩት። 10ኛ ክፍል ውጤት ቀርቶብኝ ስራ ብትፈልጉልኝ ስራ አገናኙን የምትሉን አላችሁና ሙያ የሌለውን ሰው አሁን የትኛውን ድርጅት አይፈልግም። ስለዚህ አንድ የሆነ በእጁ ነክቶ መስራት የሚችል ሰው ነው የሚፈልጉትና በአሁኑ ሰዓት በወረቀት ስራ ማግኘት በጣም አስቸጋሪ ነው። ስለዚህ እኛ ጋር ሰልጥኑ፣ ሲኦሲ ተመዝናችሁ ሰርቲፋይድ ሆናችሁ ወደ ስራ ግቡ። እጅግ በርካታ ቁጥር ያላቸው ድርጅቶች ናቸው ሰራተኛ የሚጠይቁን። ነገር ግን ራሱን ችሎ መስራት የሚችል ሰው ነው የሚፈልጉት እንጂ ወረቀት ያለው ሰው አይደለም በብዛት የሚፈልጉት። ስለዚህ በተቻለ መጠን ክረምት ልዩ ስልጠና ይዘን መተናል። በጣም በታላቅ ቅናሽ በአንድ ወር ብቻ ሰልጥናችሁ ቀጥታ ወደ ስራ የምትገቡበት አይነት ስልጠና ነው ይዘንላችሁ የመጣ ነው። በተቻለ መጠን ፈጥናችሁ በመመዝገብ የድሉ ተጠቃሚ መሆን ትችላላችሁ። ትንሽ ቀን ነው የቀረው። ስልጠናችን ደግሞ እጅግ በጣም ተመጣጣኝ ነው። ምናልባት እንኳን ከጎረቤት ሀገር ጋር ከነ ጅቡቲ ጋር ከነ ኬንያ ጋር ከነ ኡጋንዳ እና ከነ ሩዋንዳ ጋር እንዲሁም ከነ ታንዛኒያ ጋር እናነጻጽረው የነሱ $800 $1000 ነው እንግዲህ ለስልጠና የሚያስከፍሉት። እኛ ጋር ግን ከ40 እስከ $45 ብቻ ከፍላችሁ መሰልጠን ትችላላችሁ። ስለዚህ ዋጋችን በጣም ዝቅተኛውን ክፍያ እያስከፈልን ያለ ነው ከአፍሪካ ጎረቤት ሀገሮቻችን እኛ ነን። ይህን እድል ተጠቀሙበት ነው እያልኳችሁ ያለሁት። ስለዚህ ይህን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ሁሉም ጋር እንዲደርስ አድርጉልኝ። መልካም ጊዜ